መርሐባ ማዕኩም ሷሊህ። በዛሬው ቪዲዮ አረቦች ሁልጊዜ የሚጠቀሟቸውን 10 ቃላቶች ከነምሳሌዎቻቸው እናያለን። ቪዲዮ ላይክ ማድረግ እንዳይረሱ፣ ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የአረበኛ ትምህርቶችን ይከታተሉ። የቴሌግራም ቻናላችንን ዲስክሪፕሽን ላይ ባለው ሊንክ ይቀላቀሉ። እነዚህ 10 ቃላቶች አረቦች ሁልጊዜም በንግግሮቻቸው መሃል የሚጠቀሟቸው ናቸው። ስለዚህ እነዚህን ማወቅ ከአረቦች ጋር ቶሎ ለመግባባት ያግዛቸዋል ማለት ነው። የመጀመሪያው ቃል ያላ 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 ማለት የሆነ እንሂድ ለማለት ወይም ቶሎ ቶሎ ለማለት ይጠቀሙታል። እንሂድ ወይም ቶሎ ቶሎ። ለምሳሌ የለ ንሩህ፣ ሀያ እንሂድ፣ እንሂድ፣ ያላ ንሩህ። የሆነ ስታወሩ ቆይታችሁ ሊሆን ይችላል፣ አብራችሁ ተሰብስባችሁ ቆይታችሁ ሊሆን ይችላል። እንሂድ በቃ ለማለት ከፈለጉ ያላ ንሩህ ነው ያሉ። ያላ ንሩህ ወይም ያላ ንምሺ፣ ያላ ንምሺ፣ ያላ ንብደእ ደርስ፣ ያላ ንብደእ ደርስ፣ ትምህርቱን እንጀምር ለማለት ነብደእ፣ ያላ ነብደእ ደርስ፣ ትምህርቱን እንጀምር፣ ያላ ነብደእ ደርስ፣ እሺ በቃ ትምህርቱን እንጀምር ለማለት ይጠቀሙታል ማለት ነው። ያላ ነብደእ ደርስ። ሁለተኛው ቃል ኸላስ፣ ኸላስ የሆነ ነገር አለቀ ለማለት ወይም በቃ ለማለት፣ አለቀ ወይም በቃ ለማለት ኸላስ ይላሉ። ኸላስ ለምሳሌ ኸላስ ፈሂምት፣ በቃ ገብቶኛል። ኸላስ በቃ ፈሂምት፣ ገብቶኛል። የሆነ ሰው እየጨቃጨቃችሁ ሊሆን ይችላል። ተደጋግሞ እየነገራችሁ በቃ ገብቶኛል ለማለት ከፈለጋችሁ ኸላስ በቃ ፈሂምት፣ ገብቶኛል ትላላችሁ ማለት ነው። خلاص لا تسوي كذا، خلاص لا تسوي كذا، خلاص በቃ አቁም። لا تسوي كذا، لا تسوي አታድርግ፣ كذا እንደዚህ አታድርግ፣ አቁም እንደዚህ አታድርግ። خلاص لا تسوي كذا በቃ እንደዚህ አታድርግ። ሶስተኛው ቃል طيب፣ طيب፣ طيب እሺ ለማለት ይሆናል። እሺ፣ እሺ። طيب اسمعني، طيب اسمعني እሺ አዳምጠኝ። طيب اسمعني، طيب እሺ اسمعني አዳምጠኝ። طيب ደቂቃ በስ፣ طيب ደቂቃ በስ፣ እሺ አንድ ደቂቃ ብቻ። طيب እሺ ደቂቃ፣ አንድ ደቂቃ በስ ብቻ፣ አንድ ደቂቃ ብቻ። የሆነ ሰው እያቻኮላችሁ ከሆነ እስኪ አንድ ደቂቃ ብቻ ስጠኝ ለማለት ከፈለጋችሁ طيب ደቂቃ በስ። አራተኛው ቃል ማሺ፣ ማሺ እሺ ወይም ይሁን፣ የሆነ ነገር መስማማታችንን ለመግለጽ የምንለው ነው ማለት ነው። ማሺ خلينا نجرب፣ ማሺ ይሁን፣ ይሁን እሺ፣ خلينا نجرب እንሞክረው። ማሺ خلينا نجرب ይሁን እስኪ እንሞክረው። ማሺ بكلمك بعدين، ማሺ بكلمك بعدين، ማሺ እሺ بكلمك አወራሃለሁ ወይም አናግርሃለሁ፣ بعدين በኋላ አናግርሃለሁ። ماشي بكلمك بعدين እሺ በኋላ አናግርሃለሁ። ماشي ما عندي مانع، ماشي ما عندي مانع እሺ ይሁን፣ እኔ ምንም ያግደኝ ነገር የለም። ماشي እሺ ما عندي እኔ ዘንድ የለም፣ እኔ ጋር የለም። مانع ከልካይ የለም ወይም ችግር የለብኝም፣ ይሁን ችግር የለብኝም ለማለት ማለት ነው። ماشي ما عندي مانع። አምስተኛው ቃል ተማም፣ ተማም፣ ተማም ማለት የሆነ ነገር ምርጥ ነው ጥሩ ነው ለማለት እንጠቀመዋለን ማለት ነው። ምርጥ ነው ጥሩ ነው። ለምሳሌ ተማም كل شيء واضح፣ ጥሩ كل شيء واضح ሁሉም ነገር ግልጽ ነው። ተማም ጥሩ ወይም ምርጥ አሪፍ፣ كل شيء واضح ሁሉ ነገር ግልጽ ነው። ተማም استمر፣ ተማም ጥሩ ወይም ምርጥ፣ استمر ቀጥል፣ ጥሩ ነው ምርጥ ነው ቆንጆ ነው ቀጥል፣ استمر። تمام سويت شغل جميل، تمام سويت شغل جميل، تمام ጥሩ አሪፍ ምርጥ። سويت ሰርተሃል፣ شغل جميل ቆንጆ ስራ ሰርተሃል፣ شغل ስራ جميل ቆንጆ ስራ ሰርተሃል ለማለት تمام سويت شغل جميل እንላለን ማለት። ስድስተኛው ቃል لحظة، لحظة، لحظة ማለት
አንድ ጊዜ ጠብቀኝ፣ አንድ ጊዜ ጠብቀኝ፣ የተወሰነን ሰዓት ጠብቀኝ አታቻኮይ ብላችሁ ሐሳባችሁን መናገር ከፈለጋችሁ لحظة أشوف አንድ ጊዜ ለየው لحظة أشوف አንድ ጊዜ ለየው لحظة خليني أفكر لحظة خليني أفكر لحظة አንድ ጊዜ خليني أفكر እስኪ ላስተንትነው አንድ ጊዜ ላስተንትነው لحظة خليني أفكر لحظة خليني أكتب لحظة خليني أكتب لحظة አንድ ጊዜ خليني أكتب ልጻፈው አንድ ጊዜ ልጻፈው ሰባተኛው ቃል شوي شوي ወይም شوية شوية ትንሽ ለማለት ነው ደግሞ ትንሽ የሆነ ነገር ትንሽ መሆኑን ለመግለጽ የምንጠቀመው ነው ማለት ነው ለምሳሌ انتظر شوي انتظر شوي انتظر ጠብቅ شوي ትንሽ ጠብቅ انتظر شوي ትንሽ ጠብቅ ትንሽ ጊዜ ጠብቅ زود شوي زود ጨምር شوي ትንሽ ጨምር ለምሳሌ زود شوي ملح ትንሽ ጨው ጨምር زود شوي سكر ትንሽ ስኳር ጨምር ለሴት ከሆነ زودي እንላለን ለزودي شوية زودي شوية ملح أبغاه يكون أبرد شوي أبغاه يكون أبرد شوي ትንሽ ቀዝቀዝ እንዲል እፈልጋለሁ أبغاه እፈልጋለሁ يكون እንዲሆን أبرد ቀዝቃዛ شوي ትንሽ ቀዝቃዛ እንዲሆን እፈልጋለሁ ስምንተኛው ቃል زين زين ወይም كويس كويس የሆነ ነገር ጥሩ ጥሩ ለማለት ስንፈልግ አሁንም زين ወይም كويس እንላለን الوضع صار زين الوضع صار زين ጉዳዩ ጥሩ ሆኗል الوضع ጉዳዩ صار ሆኗል زين ጥሩ ሆኗል الوضع صار زين ጉዳዩ ቆንጆ ሆኗል ለማለት ስንፈልግ እንደዚህ እንላለን ማለት ነው الجو كويس اليوم الجو كويس اليوم الجو አየሩ كويس ጥሩ ነው አሪፍ ነው اليوم ዛሬ አሪፍ ነው ጥሩ ነው ዘጠነኛው ቃል عادي عادي የሆነ ነገር ችግር የለውም ለማለት ችግር የለውም ወይም ኖርማል ነው ኖርማል ነው ችግር የለውም ለማለት ስንፈልግ عادي እንላለን عادي يصير بأي وقت عادي يصير بأي وقت عادي ችግር የለውም يصير ይሆናል بأي وقت በማንኛውም ጊዜ መሆን ይችላል በማንኛውም ጊዜ መሆን ይችላል አሁን ብቻ ማድረግ መጨነቅ የለብህም ለማለት ስንፈልግ አሁን ብቻ ካላደረኩ ማለት የለብህም عادي ችግር የለውም يصير بأي وقت በማንኛውም ወቅት ሊሆን ይችላል عادي سوي اللي تبغاه عادي سوي اللي تبغاه عادي ችግር የለውም سوي اللي تبغاه የፈለከውን አድርግ سوي አድርግ اللي تبغاه የፈለከውን አድርግ ችግር የለውም እንላለን ማለት ነው አስረኛው ቃል ሙ ሙ ወይም ሚሽ ሚሽ የሆነ ነገር አይደለም ለማለት የምንጠቀመው ቃል ነው አይደለም انا مو فاضي انا مو فاضي እኔ ነፃ አይደለሁም ማለት አሁን ቢዚ ነኝ ስራ በዝቶብኛል ማለት ከፈለጋችሁ انا مو فاضي ትላላችሁ فاضي ማለት ማለት ነፃ ስራ ያልበዛበት ሰው ለማለት ሙ ፋዲ ከሆነሳ ነፃ አይደለሁም እያላችሁ ነፍ እያደረጋችሁት ነው ማለት ነው هي مش مشغولة هي مش مشغولة እሷ ስራ አልበዛባትም هي እሷ مش ወይም ሙ ብለያችኋለሁኝ ሁለቱም ይቻላል መሽጉላ ስራ የበዛበት ማለት ነው አው መሽጉል ስራ የበዛበት ለወንድ መሽጉላ ሲሆን ለሴት ነው ስራ የበዛባት ምሽ ከተቀጠለበት ምሽ ከተቀጠለበት ወይ ሙ ከተቀጠለበት ውድቅ ይሆናል ወይም ነፍ ይሆናል ይሄ ምሽ መሽጉላ እሷ ስራ አልበዛባትም እንላለን ማለት الجو مو حار اليوم الجو مو حار اليوم الجو አየሩ مو حار اليوم ዛሬ ሞቃት አይደለም አየሩ ዛሬ ሞቃት አይደለም الجو አየሩ ሙ አይደለም حار ሞቃት اليوم ዛሬ ሞቃት አይደለም እንላለን ማለት ነው እነዚህ 10 ቃላቶች አረቦች በየቀኑ በተደጋጋሚ በየአረፍተ ነገሮቻቸው የሚጠቀሟቸው ቃላቶች ናቸው
እነዚህን ቃላቶች በተደጋጋሚ በመጠቀም ልክና አረቦች ለማውራት ያግዟችኋል። ከአረቦች ጋር ለመግባባት ያግዛችኋል። የዛሬው ትምህርት ይህንን ይመስል ነበር። ቪዲዮ ላይክ ማድረግ እንዳይረሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የአረበኛ ትምህርቶችን ይከታተሉ። የቴሌግራም ቻናላችንን ዲስክሪፕሽን ላይ ባለው ሊንክ ይቀላቀሉ። ሐሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። አሹፍኩም ፊል ቪዲዮ ልጃይ ማሰላማ